ሄይ ዩቲዩብ በዩቲዩብ መጥቻለሁ። ለማታውቁኝ አብርሃም እባላለሁ። ስለ ራሴ አንዳንድ ነገር ልንገራችሁ። ኤኒዌይስ ወደ ጂም እየሄድን ነው። ቱዴይዝ ቸስት ኤንድ ባክ። ሶ ስለ ራሴ አንዳንድ ነገር እያልኳችሁ እንሂድ። አብርሃም ኃይሉ እባላለሁ። የምኖረው ሆሳዕና ነው። ክፍለ ሀገር ልጅ ነኝ እና ቦዲ ቢልዲንግ ውስጥ ነው የምሰራው። ሙሉ ለሙሉ ዲቴል ገብቼ አልሰራም። which is ፐርሰናል ትሬነር ምናምን አይደለሁም ጂም ውስጥ ምናምን፣ ግን ቦዲ ቢልዲንግ ውስጥ ነው የምሰራው። ቦዲ ቢልዲንግን በጣም ወደዋለሁ። ላይክ ጀስት ሊፍተር ሳይሆን ቦዲ ቢልደር ነኝ ማለት ሙሉ ለሙሉ ባልደፍርም ያው ቦዲ ቢልደር ነኝ። ያለፉት 3 አመት ከምናምን ዲቴል ስለ ቦዲ ቢልዲንግ ሪሰርቾች እየሰራሁኝ እየተማርኩኝ ምናምን ነበር። ጀስት እንዲከፍለኝ ገንዘብ እንዲሰጠኝ ምናምን ሳይሆን አለ አይደል በቃ ስለምወደው ማለት ነው። በቃ 19 አመት ምናምን እያለሁኝ ነው 18 ከምናምን እያለሁኝ ነው ዲቴል ምግቤን እየተቆጣጠርኩኝ ምናምን። ከዛም በፊት ጂም ምናምንማ ሰራለሁኝ፣ ግን የዚህን ያክል አይደለም። ልክ እንደ ፕሮ ቦዲ ቢልደሮች ምናምን ወይም አሁን እኔ እንዳለሁት ምግቤን እንደዚህ እየለካሁኝ ምናምን አይደለም እበላው። ለምሳሌ ቆይ አሁን ላይ ምግቤን ስበላ ዴይሊ ማለት ነው ልክ እንደዚህ የሚታይ ከሆነ ያውና እንደዚህ ትራክ እያደረኩኝ ነው። ዴይሊ የምበላውን ነገር አውቃለሁ። ምን ያክል እንደምበላ አውቃለሁ። ምን ያክል ኪሎ እንደምጨምር አውቃለሁ። ምን ያክል ኪሎ እንደምቀንስ አውቃለሁ። ጀስት ስትገቡበት እና ዲቴል ያወቃችሁ ስትመጡ ቀላል ነገር ነው። እንደዚህ እያደረኩኝ መብላት ከጀመርኩኝ፣ እንደዚህ እያደረኩ ዳይቴን ወርክአውቶቼ ምናምን መቆጣጠር ከጀመርኩኝ ጀስት 2 አመት ሜቢ እንደዛ ቢሆን ነው እና ስቲል ናቹራል ነኝ። የቻልኩትን ያክል እየሞከርኩኝ ነው። አሁን ላይ 22 አመቴ ነው። ለሜሞሮች ከተመቻችሁ አላውቅም፣ ግን 22 አመቴ ነው ብቻ። እግዚአብሔር ካለ ወደፊት የማስባቸው ብዙ ነገሮች አሉ። ሾዎች፣ ቦዲ ቢልዲንግ ሾዎችን መወዳደር ፈልጋለሁ ማለት ጀስት መወዳደር ፈልጋለሁ ብቻ ሳይሆን ማሸነፍ ፈልጋለሁ። ለምሳሌ ናስር አልሰንባቲ የምታውቁት ከሆነ ግብጻዊ ነው፣ ግን ጀስት በጀርመን ነው የሚጠራው። ለክ ትውልደ ኢትዮጵያውያን ምናምን እንደሚባሉት አሉ አይደል? እንደነሱ ነው። ቢግራሚ እሱን የምታውቁት ከሆነ እሱ አሁን ግብጻዊ ነው፣ ግን ጀስት ቦዲ ቢልዲንግ ግብጽ ላይ ሲጠራ የሚታወቅ ሰው ነው። 2 ታይምስ ሚስተር ኦሎምፒያ ነው። ልክ እንደዛ ማለት ነው። እንደዛ መሆን ፈልጋለሁ። ኢትዮጵያ ሲባል እኔ ልታወቅ አይደለም፣ የሚታወቅ ብዙ ሰው አለ፣ ግን በቦዲ ቢልዲንግ ውስጥ ኢትዮጵያ ሲባል ስሜ እንዲጠራ ፈልጋለሁ። ኢትዮጵያ ሲባል አብርሃም እንደዚህ አድርጓል ምናምን መባል ፈልጋለሁ። ሶ ጂም ቢኖረኝ ያለም ሲኖረኝ እንደ ስራ አይደለም የምሰራው፣ ጀስ ወድጄው ነው። ቀኑ ሙሉ እዛ ስለዋልኩኝ ዲስማች የሚያመጣው ገንዘብ አይደለም ብለን ማተር የሚያደርገው። አንዳንድ የምትወዱትን ስራ መርጣችሁ ስትሰሩ ዲስማች ከገንዘቡ አይደለም ጉዳያችሁ የሚሆነው፣ ጀስ ያጓጓችኋል ምናምን። ኤኒዌይስ ደርሰናል ጂማችን። እና ደግሞ ያልተናገርኩት ነገር ሆም ጂም ነው የምንሰራው። ከ4 ወር መሰለኝ ሜቢ 4 ወር ከምናምን በፊት ተባረርኩኝ ከጂም። ስሚዝ ማሽን ተሰብሮብኝ ሄቪ ዌት እየሰራው የነበር ስኳት ስሚዝ ማሽን ተሰበረብኝና ተባረርኩኝ። ከዛ ብዙ ሞከርኩኝ፣ ግን እኛ ሀገር ደግሞ ልክ እንደዚህ እንደ አዲስ አበባ ምናምን አድቫንቴጅ የለንም። የፈለግነው ጂም መርጠን ለመግባት ማለት ያለው 2 ጂም ነው፣ ሁለቱም ያንድ ሰው ነው። ሰው መግባት አንችልም፣ ተባረርን ማለት ነው። ያለን አማራጭ ባለን አቅም የራሳችንን ጂም መገንባት ነበር። ለ2 ነበር የተባረርነው እኔና ጓደኛዬ። አሁን እግዚአብሔር ይመስገን ሆም ጂማችን ጀስት ከተባረርንበት ጂም ቢበልጥ እንጂ አያንስም። እውነት ለመናገር ካርዲዮ ማሽን የለንም፣ ጀስት ትሬድሚል ባይክ ምናምን የለንም። አሴ ሆም ጂም ዲስማች አያስፈልግም፣ ግን በሌላ ማሽኖች ብንበልጥ እንጂ አናንስም። ሰው
ሆም ጂም ነው የምንሰራው ለማለት ነው። ቱዴይ ቼስት ኤንድ ባክ ገብተን ሂት እናደርጋለን። እዛው እንገናኝ። ኦኬ አሁን ሆም ጂማችንን በትንሹ ላሳያችሁና ወደ ኤክሰርሳይሳችን እንግባ። ኦኬ እሺ አሁን ቅድም እንዳልኳችሁ ወርኪንግ ሴት ነው የምንሰራ ይሆናል which is 110 ኪሎ ነው። ይሄ ኢንክላይን ቤንች ትራክ ስለማድረግ ባለፈው ሳምንት የሰራሁትን ማየት ይችላል። እዚህ ጋር ባለፈው ሳምንት 2 ሴት ነው የሰራው 8 እና 9። ኦኬ ሶ ዛሬ የመጀመሪያው ሴት 8 ማነው 9 ነበር ባለፈው። ስለዚህ አሁን 10 ማድረግ አለብኝ። ሪፒቲሽን መጨመር አለብኝ ግዴታ፣ ምክንያቱም ለፕሮግሬሲቭ ኦቨርሎድ እንዲሆን ማለት ነው። ሶ ይሄኛው ከታዩት ኒ ስሊፕስ ይባላል። ልክ ራፕ ከማደርግበት ብዬ ነው። አይ ሚን ኤልቦ ስሊፕስ ይባላል። ምቾት አለው፣ ያግዘናል ማለት ነው። ሶ ሌትስ ፑሽ። እንደነገርኳችሁ ባለፈው 8 ማነው 9 ነው የሰራሁት። ቁጠሩ እንግዲህ አብራችሁ 10 ነው ቀሪ። እዚህ ጋር ሴፍቲ ስላለ ፌል ሳደርግ እዚሁ ፌል ማድረግ እችላለሁ። ቱ ፌል ድረስ ለመሄድ ከማ last one. አንድ እንጨምር። ቅድም እንደነገርኳችሁ ሴፍቲ ባር ጥቅሙ ይሄ ነው። ወደኩኝ ማለት ነው። አቃተኝ። እዛ ላይ ፌል አደረኩኝ። ግን ለ11ኛ ሙከራዬ ነው ፌል ያደረኩት። ለማንኛውም 9ኙን የባለፈው ነበር። ከዛን ጨምሬያለሁ 10 11ኛ የሰራው ነበር ፌል ያደረኩት which is I win። ኦኬ ያው ቅድም 11 ማነው 10 ሰርቻለሁ። አሁን ደግሞ የባለፈው 8 ነው። ስለዚህ 9 መስራት አለብኝ ማለት ነው። አሁን እንሰራውን አብረን እንቆጥራለን። በአሪፍ ፎርም መስላችን ስትሬች እያደረግን 9 let's go።
ፋክ እውነት ለመናገር አሁን ላይ ይሄ ሴፍቲ ባር ባይኖር እንደምታዩ ብቻዬን ነኝ። ይሄ ሴፍቲ ባር ባይኖር የመጨረሻውን አልሰራም ነበር። አሁን ግን ልክ ቱ ፌሊየር ድረስ ነው የሄድኩት ማለት ይችላል። ከዚህ በኋላ አንድ ብጨምር ይሄ ስላለ አይደለም ሰው ቢኖርም አልሰራም። ምክንያቱም እስከ መጨረሻው አቅሜን አሟጥጬ የሰራሁት ግን ጎሌን አሳክቻለሁ። 9 አሁን ኮምፓውንድ ባክ ኮምፓውንድ ቼስት ሰርተናል። ቅድም እንዳልኩት ኮምፓውንድ ባክ እንሰራለን ማለት ነው። which is ቤንት ኦቨር ሮው በቤንት ኦቨር ተመልሰናል። አሁን እዚህ ጋር ስትራፕ ይዣለሁ እንደምታዩት። ኦኬ አሁን ስትራፓችን አድርገን ይሄ እንሸከማለን ማለት ነው። ይሄ ነገር 100 ኬጂ ነው። ከዚህ በላይ መሸከም እችላለሁ፣ ግን ትክክለኛ ፎርም አይኖረኝም እና ሞመንተም አበዛለሁ። እንደዚህ መውላወል አበዛለሁ። በደንብ መስለኝ ታርጌት አላደረገውም። ጀስት ኖርባኬ ላይ ጫና ከመፍጠር ውጭ ማለት ነው። ኪሎን ትንሽ አድርጌ በደንብ ኢንጌጅ ያደረኩ እሰራለሁ ማለት ነው። እና ብዙ ሰው ደግሞ ስትራፕ አስተሳሰር ላይ ራሱ ይሳሳታል አሉ። ኤኒዌይስ እንደዚህ ነው የሚታሰረው። እሺ በዚህ ይሄኛው ተንጠልጣዩ በኩል በጠቋሚ ጣታችሁና በአውራ ጣታችሁ መሀል ነው የሚያልፈው የስላክቴስ ማለት ነው። ከዛ በደንብ ጠበቅ አድርገን እንስራለን። ኦኬ 10 ነበር የሰራሁት ባለፈው። አሁን ቻናሉን እንጨምራለን ማለት ነው። ኦኬ ቲ-ባር ነው ዛሬ። ቲክነስ ዴይ ነው which is ባክ ቲክነስ ነው like upper back middle lat lower back እና ይሄ ምን ነው የሚባለው ደልት ሪል ደልት አካባቢ ያለውን ፓርት ልክ ዴንስ ሆኖ በኋላ ፖዝ እናደርግ እና ያለን ልክ ዴንስ ሆኖ ማለት ነው እንዲታይ ጥቅጥቅ ያለ ጀርባ ሆኖ እንዲታይ ነው ዛሬ ፎከሱ። ሌላ 2 ጊዜ ነው ያለኝ በሳምንት። አንደኛው እንደዚህ ይሆናል፣ አንደኛው ደግሞ ፑሽ ማይሜን ፑል ዳይ ነው የሚሆነው። ስለዚህ ያኔ ደግሞ ከባይሴፕስ ጋር ሰራው ላፑል ዳውን ፑል ኦቨር ምናምን ያለው ነው የሚሆነው which is ለላት ስፋት ማለት ነው። ላታችሁ ከጀርባ ሰፋ ብሎ እንዲታይ ጀርባችሁ ትልቅ እንዲሆን ማለት ነው። አሁን ይሄንን የተናገርኩት 2 ግሪፕ ነው ያለው እዚህ ጋር። ይሄኛውን ስንይዝ ኒውትራል ማይሜን ይሄ ቀጥ ያለውን ግሪፕ ማለት ነው፣ ስትሬቱን ግሪፕ። ይሄንን በምንሰራ ሰዓት የሚሰራው ይሄ ሪል ደልታችን አካባቢ ነው፣ አፐር ትራፓችን አካባቢ ነው which is ጥቅጥቅ እንዲል ማለት ነው። እዚህ ጋር በያዝን ሰዓት ደግሞ የሚመጣው ልክ እንደዚህ ነው። ይኸው ልክ እዚህ ጋር ሆኜ ሳሳያችሁ ኒውትራሉን ስንይዝ ልክ እንደዚህ ነው የሚመጣው፣ ቀጥ ያለውን ስንይዝ ደግሞ እንደዚህ ነው የሚሄደው። ስለዚህ እንደዚህ በሄደ ሰዓት አፐር ትራፓችንን የምናሰራ ይሆናል። እንደዚህ በሄደ ሰዓት ደግሞ ሎወር ላታችንና እንዳለ ፉል ላታችንን የምናሰራ ይሆናል። በቤንት ኦቨር ጋር ተመሳሳይ ነው፣ ግን ይሄኛው አይሶሌት የሚያደርገው ደረታችንን አፍኖ ይዘልንና ልክ እንደዚህ ማለት ነው። እና እንደምታዩት ላታችሁ በደንብ ኢንጌጅ ያደርጋል። በቃ እየሄደ ነው ላታችሁ። እናንተ ናችሁ ኔጌቲቭ የምታመጡት ማለት ነው። ጀስት እሱ ይሄዳል፣ እናንተ መልሱታላችሁ ነው። ቅድም እንደነገርኳችሁ ቲክነስ ዴይ ነው which is ሰፋ አድርገን እንይዛለን ማለት ነው። እዚህ ጋር አፋክ ረሳሁኝ ምን ይባላል ይሄ ስትራፕ። ኦኬ ያው የዚህ ዋናው ጥቅሙ ፌል ላታችሁ ነው ቀድሞ መድከም ያለበት።
እንጂ ግሪፓችሁ አይደለም እጃችሁ ቀድሞ ከደከመ ላታችሁ ጡንቻችሁ ሳይሰራም ቢሆን ታስቀምጣላችሁ። ምክንያቱም አትለቁትምና ማለት ከምትወረውሩት ታስቀምጡታላችሁ። ያ ማለት መስላችሁ ሳይሰራ እናንተ ስለደከማችሁ ብቻ ነው ያቆማችሁት እጃችሁን ማለት ነው። ይሄ ስትራፕ ካለ ግን ያ አይፈጠርም። አፈናችሁ ትይዙታላችሁና ከኔ ጋር ይሄ 4 ፕሌት ነው። ስታንዳርድ ፕሌት እዛ ነው ያለው 20 ማለት ነው። ይሄ 15 ኬጂ ነው ኢች which is 60 ኬጂ ማለት ነው። በጣም አሪፍ ነው ይሄ ነገር። ዋን ኦፍ እኔ በጣም የምወደው ማሽን ይሄ ነው። ይሄ ፔንዱለም የሚባል ነገር ግን ከሱ በኋላ ቲባሮ ዋን ኦፍ ዘ ቤስት። ኦኬ ቸስት ኤንድ ባክ ሴሽን ጨርሻለሁ። ሶ ቼክ እናድርግ ፓምፕ። ኦፍ ሲዘን ላይ ነኝ። ያው ማለት ሰርፕላስ ላይ which is በልክ ማለት ነው። ሶ ዲስ ማች ስትራይሽን የሆነ ሉክ አትጠብቁ። ኢንስቴድ ኦፍ ዳት ጃክድ የሆነ ሰው ጠብቁ። ቢሆን back. Last sprint. Arnold pose, my favorite.